عيد مبارك علينا وعليكم تقبل الله منا ومنكم 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 عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا በአገራችን አብዛኛው ሃይማኖት የእምነት አስተምህሮና ስነ ስርዓት አላቸው። ከነዚህም አንዱ የእስልምና ሃይማኖት ነው። ይህ በአገራችን ካሉ በርካታ እምነቶች መካከል አንዱ የሆነው የእስልምና እምነት በየዓመቱ የሚያከብረው የራሱ የሆነ የረመዳን ጾም ያለው ሲሆን በዚህ ወቅት የእምነት ተከታዮች የእርስ በርስ መረዳዳትና የመጠያየቅ ባህልን በማዳበር የጽድቅ ስራን የሚሰሩበትም ወቅት ነው። የታላቁን የረመዳን ወር መጠናቀቁን ተከትሎ በመላው ዓለም ላይ የሚገኙ የእስልምና እምነት ተከታዮች የኢድ አልፈጥር በዓልን ለማክበር ሰፊ ዝግጅት በማድረግ ዛሬ ላይ በድምቀት እያከበሩ ይገኛሉ። እኛም ኢድ ሙባረክ በማለት መልካሙን ተመኝተን መሰናዶችን እንጀምራለን። أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون የስነ ከዋክብት ጥናት እንደሚያሳየው የረመዳን ወር በዚህ ዓመት 30 ቀናት እንደሚቆይ ተንብዮአል። ይህም በሳውዲ አረቢያና በብዙ አጎራባች ሀገራት የኢድ የመጀመሪያ ቀን ረቡዕ የመሆን ዕድሉ ሰፊ ነው ሲሉ ከበዓሉ በፊት ግምታቸውን አስቀምጠውም ነበር። የኢድ አልፈጥር የመጀመሪያ ቀን የሚወሰነው በእስልምና ሂጅራ አቆጣጠር 10ኛው ወር የሸዋል ወር መጀመሩን የሚያመላክት ጨረቃ መታየቷን ተከትሎ ነው። በዛሬው ዕለት የረመዳን ወር 29ኛው ቀን ጀንበር ከጠለቀች በኋላ የሳውዲ አረቢያ ኮሚቴ የጨረቃ ምልከታን በማድረግ ሙስሊሞች የ30 ቀናትን ወር ለመጨረስ ረቡዕን መጠበቅ ግድ ብሏል። ለመሆኑ የኢድ አልፈጥር በዓል እንዴት ይከበራል? የኢድ አልፈጥር በዓል የእስልምና እምነት ተከታይ በሚበዙባቸው ሀገራት በተለምዶ ለ3 ቀናት የሚከበር ሲሆን እንደየሀገራቱ ተጨባጭ ሁኔታ የበዓላቱ ቀናት ቁጥር ሊለያይ ይችላል። ህዝበ ሙስሊሙ የኢድ ቀን አከባበርን የሚጀምሩት ጎህ ሲቀድ በሚደረገው የጋራ ሶላት ስነ ስርዓት ላይ በመሳተፍ ነው። ህዝበ ሙስሊሙ የጋራ ሶላት ወደሚደረግበት ስፍራ በጋራ ሲሄዱ አላሁ አክበር በማለት ተክቢራን እያሰሙ ለፈጣሪ ምስጋና እያቀረቡ ነው። ይህ ልዩ በዓል ወይም ጣፋጭ ኢድ በመባል በብዛት የሚታወቅ ሲሆን በተለይም በመካከለኛው ምስራቅ ከኢድ ሶላት በፊት ጣፋጭ መብላት የተለመደ ነው። በተለይም በእነዚህ አካባቢዎች ከቴምርና ሌሎች ጣፋጭ ነገሮች የተሰሩ ማሙል በመባል የሚታወቁ ብስኩቶችን መመገብ የተለመደ ተግባር ነው። በርካታ ሀገራት አብዛኛውን ጊዜ ሙስሊሞች የኢድ ቀንን ጣፋጭ ነገሮችን በመያዝ ከቤት ቤት የተዘዋወሩ ዘመዶቻቸውንና ጎረቤቶቻቸውን በመጠየቅና በመዘየር ያሳልፋሉ። ህፃናት ልጆችም አዲስ ለብሰው ስጦታ እየተቀበሉ በዓሉን ተደስተው ያሳልፋሉ። በኢድ አልፈጥር ዕለት ሰዎች የበዓል መልካም ምኞት መግለጫዎቻቸውን በተለያየ መልኩ የሚገልጹ ሲሆን በብዛት ጥቅም ላይ ከሚውሉት የመልካም ምኞት መግለጫዎች ውስጥ ግን ኢድ ሙባረክ ወይም የተባረከ ኢድ አሊያም ደግሞ ኢድ ሰኢድ ወይ መልካም ኢድ የሚሉት ተወዳጅና በስፋት ጥቅም ላይ የሚውሉት ናቸው። عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا
ታላቁ የረመዳን ወር ጾም መጠናቀቁን ተከትሎ በመላው ዓለም ላይ የሚገኙ የእስልምና እምነት ተከታዮች የኢድ አልፈጥርን በዓል ለማክበር ከፍተኛ ዝግጅት በማድረግ ዛሬ ላይ በደማቅ ሁኔታ በማክበር ላይ ይገኛሉ። ለመሆኑ ይህን ታላቅ ጾም እንዴት ተቀበላችሁ? እንዴትስ ታለፈ? ቀደምት ይሄ የረመዳንን ወር መምጣቱን ከ6 ወር በፊት አላህ እንዲያደርሳቸው ዱዓ ያደርጉ ነበር። ቀደም ደጋጎች ማለት ነው። ከ6 ወር በፊት ነው ገና ረመዳንን አድርሰንና ጾመን ውስጡ ያለው መልካም ነገር ምናገኝ አድርገን ይያሉ ዱዓ ያደርጋሉ። ያን 6 ወር ሙሉ አድርገው እንደገና ረመዳኑን ደርሰው ጾመው ካለፈ በኋላ ደግሞ ለ6 ወር ሙሉ ደግሞ ይሄ የጾምነው ረመዳናችንን ተቀበለን ይያሉ አመቱን ሙሉ ነበር የሚጠብቁት ማለት ነው። የ6 ወር የመጀመሪያው መምጫውን ይጠብቁ ነበር በናፍቆት ካለፈም በኋላ እንደው መልካም የሰራነውን ተቀበለን ይያሉ ወደ ጌታቸው ይማጸኑ ነበር። ይሄ እንግዲህ ከኛ በፊት ከዛሬ 1400 አመት አካባቢ የነበሩ ቀደምት ደጋጎች በናፍቆት የሚጠብቁትን ወደኛ በተዋረድ ደርሷል። እኛም ደግሞ በዛ ልክ ነው የምንጠብቀው። ረመዳን ሲመጣ በብዙ ነገሮች ነው የምንደሰተው። አንደኛ ከአላህ ጋር ያለንን ከፈጣሪያችን ጋር ያለንን ግንኙነት የበለጠ የቀረበ እንዲሆን ያደርግልናል። የሰው ልጅ የሚያስበው ከአላህ ጋር እንዴት መገናኘት አለብኝ፣ እንዴት ወደሱ መልካም ሰው ሆኜ መቅረብ አለብኝ፣ ከዚህ በፊት ያጠፋዋቸው ወንጀሎችን በምን ማካካስ አለብኝ፣ እንዴት ማስማር አለብኝ በሚል ጉጉት የረመዳንን ወር መምጣት ሁሉም ይጠብቃል። ባይገርሚ መስጊድ ውስጥ ካለው መስጊድ ውስጥ አመቱን ሙሉ ከሚሰግደው በላይ እንደው በአንዳንድ ጉዳይ ሸይጣንም ነፍስያም አሸንፎት ውጭ ያለው በጣም ይጨነቃል ረመዳኑ እንዲመጣለት። ለምን ወንጀሉ የሚማርበት አጋጣሚ ስለሆነ። ይሄም የሆነበት አጋጣሚ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በአስተምሮታቸው ኢዛ ደኸለ ረመዳን ወር ሲገባ የጀነት በሮች ይከፋፈታሉ አሉ። 8ቱ የጀነት በሮች ይከፋፈታሉ፣ 7ቱ ደግሞ የጀሃነም በሮች ይዘጋሉ። እንዲሁም ደግሞ የሰው ልጆች ወደ ኃጢአት ከጌታ ጋር የሚያጋጨው ሸይጣንም ደግሞ ይታሰራል ብሏል። ያ ሸይጣን ደግሞ ሲታሰር የሰው ልጅ ወንጀሉ ይቀንሳል። ወንጀሉ ሲቀንስ ወዴት ነው መሸሽ የሚፈልገው? ወደ መስጂድ ነው መሸሽ የሚፈልገው፣ ወደ ፈጣሪው ነው መሸሽ የሚፈልገው። ያንን ቀን በጉጉት ይጠብቃሉ። ከመጣም በኋላ ከዚህ በፊት ከረመዳን ውስጥና በረመዳን ውጭ ያለው የሰላት አሰጋገድ በጣም ይለያያል። ለምሳሌ መስጂድ ሞልቶ ነው የሚሰገደው፣ ውጭ ሁሉ ተርፎ ይሰገዳል ረመዳን። ለምን? ይሄ ረህመቱ የታሰረው ሸይጣን የተዘጋው የእሳት በር የተከፈተው ጀነት በር የሚያጓጓ ነው። በቃ ይቀርብ ይበልጥ የምንቀርብበት እንዲሆን አድርጎ ነው አላህ ያሳየውና ከዛም ባለፈ አላህ በየቀኑ በየሌቱ ጀነትን ያሳምራታል። በረመዳን ነው ይሄም ደግሞ የሚሆነው። የረመዳን 30 ቀኑን ሙሉ ያሳምራታል። ባሮቼ ወደ እኔ ሊመጡ ነው፣ ወደ አንቺ ሊመጡ ነው፣ ዱንያ ጣጣቸውን ትተው እያለ አላህ Subhanahu Wa Ta'ala እንደዛም እያለ ህዝቡ የረመዳንን ወር በጉጉት እንዲጠብቅ በብዙ ነገሮችን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ከመጣም በኋላ አልহামዱሊላህ በጣም ደስተኛ ነን። የረመዳን ዋናው ትልቁ ጥቅሙ ውጫዊ ማንነትህና ውስጣዊ ማንነትን ይገነባል። ሁለቱንም ነው። ውጫዊ ማንነትን አንተ በሰው ዘንድ ስትታይ በጣም መልካም ሰው ሆነ ከሌላው ጊዜ በበለጠ መልካም ሆነ ትቀርባለህ። ደግ ሆነ ነው የምትቀርበው ውስጥ ማለት የፈለገ አንድ ቋጣሪ ቢሆን ረመዳን ሲመጣ ይፈታል፣ እጁን ይፈታል፣ ኪሱን ወደ እጅ ነው የሚያደርገው። ባንኮኒ ካለ ይዳሰሳል። የተራበ ካለ ማለፍ አይችልም፣ የተጠማ ካለ ማለፍ አይችልም። አብሮ የመደጋገፍ ፈጠር ሲደርስ ያላፈጠረ ማን ነው እያለ በአብዛኛው ጊዜ እዚህ ሙሳፊር የሚባሉ አሉ፣ መንገደኞች ይመጣሉ፣ እነሱን ወስዶ የማስፈጠር እሽቅድምድም ነው የነበረው። እና ያ ነገር ስታሰብ ሁሌ እንደው ረመዳን በሆነ አመቱን ሙሉ በሆነና ይሄንን መልካም ነገር ባገኘን ብለን እየተመኘን ነው የሄደብንና አሁንም ተስፋ አንቆርጥም። ለቀጣዩም ደርሰን ይሄንን መልካም ነገር እናገኛለን ብለን እናስባለን። አላህ ቢስሚላህ። ይሄ ረመዳን አልহামዱሊላህ ሲጀመር የእዝነት ወር ነው። የእዝነት ወር ከመሆኑም አንፃር አልহামዱሊላህ ብዙ ጀማዓዎችን ብዙ ማህበረሰቦችን አካባቢያችን ነው የሰው አካባቢ ነው ሳንል ችግርተኞችን አንድ 70-80 የሚሆኑ መጀመሪያ ላይ ማለት ነው
እነሱን ከህዝብ የተወሰነ ነገር አዋጥተን መያዣ እንዲያደርጉ እያደረግን እርስ በርስ እየተዛዘን እዛ መካከልም ችግርተኞች ከአካባቢ ከሌላ አካባቢም ሲመጡ ካለው አንፃር እየረዳን ከምንችለው አንፃር ማለት ነው እየረዳን ነው ያሳለፍነው። የእዝነት ወርም ነው ይሄ እርስ በርስ የምንተዛዘንበት ወር ነው። ማንም ለማንም ያለው ነገር አከፋፍለው የሚኖርበት ሁኔታ ስለሆነ በዛው አሳልፈናል አልহামዱሊላህ። ታላቁ የረመዳን ወር የፈጣሪ ትእዛዝ ከመቼውም በላይ የሚከበርበትና ወደ መስጂድ በመቅረብ ለራስ ሰብር የሚደረግበት እንዲሁም ለዓለም ሰላም ዱዓ የሚቀርብበት በመሆኑ ከወትሮ በተለየ መስጂዶች ይጣበባሉ። በአብዛኞቹ የእምነቱ ተከታዮች ለራሳቸው ጥሞና በመስጠት በመስጂድ ውስጥ ቁርአን በማንበብ እንዲሁም ሐዲስ በመስማት ያሳልፋሉ። ይህ የእዝነት ወር የሆነው ታላቁ የረመዳን ወር ከምን ጊዜውም በላይ መተሳሰብ የነገሰበት የክፋት መንፈስ የሚርቅበትና ልግስና ያለው መሆኑ ደግሞ እንኳን ለእምነቱ ተከታይ ለሌላውም መንፈሳዊ ቅናትን ያሳድራል። በሙስሊሞች ዘንድ ደግነት አጥር የለውም፣ በሙስሊሞች ዘንድ ደግነት አጥር የለውም ይላሉ። መራራት ለማንኛውም ተፈጥሮ ነው የሚል እምነት አላቸው። ሁሉም የፈጣሪ የእጁ ስራ ናቸውና ይቅድሙ የመጀመሪያ ላይ ነው። በመሃሉም ዘካተል ማል የሚለውን እንደ አካባቢው እንደ ቦንጋ ከተማ ሰብስበን ማለት ነው ወደ 100 ሰው እንደ መስጂዱ ዙሪያ እንደ በዚቹ መስጂድ ማለት ነው ወደ 100 ሰው የሚሆኑን ከልጁ ከቤተሰቦቻቸው ጋር የሚደርሰው ነገር ሀብት አከፋፍለን እንድደሰቱ እንድረኩ ያደረግን ነው ባለፈው ማለት ነው። አሁንም ገና ዛሬም ኢንሻአላህ ምን ያከፋፍለው ነገር ይሆናል ማለት ነው። ረመዳን ላይ ይጎላል እንጂ እንደ እስልምና አስተምሮ አመቱን ሙሉ የመተዛዘን ነው። ነብዩ ራሱ ሲመጡ አላህ ስልካቸው ማርሰልናካ ኢላ ረህመተን ሊልዓለሚን ለዓለማት እዝነት አድርገን ነው አንተን የላክነው። ለዓለማት እዝነት ሲባል ሁሉንም ያካተተው የሰው ልጅንም እንስሳንም እንዲሁ ደግሞ በቃ ህይወት ያለው ማንኛውም ተንቀሳቃሽ ነገርን ሁሉ እንድናዘን አላህ ራሱ ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ይሄ እዝነት የሚባለውን ለሰው ልጅ መልካም መሆን የሚባለውን ይወረስነው ከነብዩ ነው ሰለላሁ ዐለይሂ ወሰለም። ነብዩ በጣም አጅወድ ነበሩ ይባላል። ካን አጅወዱ الناس በጣም ከሰዎች ሁሉ ቸር ነበሩ። ያላቸውን ከመስጠት የሚሰስቱ አልነበረም። በጣም ይሰጡ ነበር። ከመስጠትን እንኳን ሲናገሩ ምንድነው አንዳንድ ዑለሞች ምሁራኖች ሲናገሩ ደህነትን የማይፈራ አሰጣጥ ነው የሚሰጡት እሳቸው። ለዚህ ምሳሌ ራሱ አንዱን ማንሳት ካስፈለገ በነብዩ ሰለላሁ ዐለይሂ ወሰለም ዘመን መጣና አንዱ ተቸገርኩ አለ። ተቸገርኩ ሲል እጁን ይዘው ወስደው የሆነ ሸለቆ ሚሞላ ፍየል አሳዩት። ይሄን ታያለ እንዴ አሉት። አዎ አያለሁ። በል እንግዲህ አውሱ ሰድ ያንተ ነው አሉት። ሰውየው አላመነም ወሰዱት። ካሁኑ ይዞ እየነዳ ወደ ኋላ እየዞረ ያይ ነበር። ካሁን ተጠራለው ወይ ብሎ ማለት ነው። ለምን አላመነም? በሰው ልጅ ታሪክ ላይ እንደዚህ አይነት ቸርነትም አልገጠመው። መጨረሻ ላይ ሄዶ ህዝቦቹ ላይ ነብዩ መሐመድ አንድ ደግ ሰው ከደግ ሰው ዘንድ ነው የመጣውት ካና يعطي عطاء من لا يكشفاك መሐመድ የሚባል ታላቅ ሰው አለ በመካ አካባቢ ነው የሚኖረው እሱ ይሰጣል ሲሰጥ ግን ድህነትን የሚፈራ አሰጣጥ አይደለም የሚፈራው ድህነትን አይፈራም የሚለውን አስተማረ በመጪው ቀጣይ አመት ላይ ደግሞ ብዙዎችን ወደ እስልምና አስገብቶ ይዘው መጣ ማለት ብዙ ጊዜ ሰዎች ወደ እስልምና የሚገቡት በዚህ በመልካም ይሄ በደግነት ነው የነብዩ ስብዕና የነብዩ መልካምነት ማርኳቸው ነው የገቡት እኛም ደግሞ ያንን ተምረን ነው ወደዚህ የመጣ ነው ማንንም ሰው የነብዩ ወዳጅ ነኝ ካለ ደግ መሆን አለበት ለጎረቤቱ መልካም መሆን አለበት ለተቸገሩት መልካም መሆን አለበት ይሄ ደግነቱ ደግሞ አጥር የለውም እንደ እስላም አስተምሮ አጥሩ ሙስሊም ክርስቲያን አይልም hatta እንስሳ እንኳን ቢሆን ደግ መሆን ያስፈልጋል ነብዩ አስተምረውናል ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት ነበረች በዝሙት የምትታወቅ ነበረች ከናንተ በፊት በነበሩ ህዝቦች ግን እሷ ውሃ ጠምቷት ቢሪ አካባቢ ስትሄድ ያ ቢሪ አካባቢ ውሃ ለመቅዳት ስትል ቢሪውን ደግሞ የሚዞር አንድ ውሻ ነበር በጣም ውሃ የተጠማ ነበር እና ይሄ ውሻ ከኔም የበለጠ ተጠምቷል ብላ ጫማውን አውጥታ በዛ ውሃ ሰጠችውና አላህ ወንጀሏን ምሯት ወደ ጀነት አስገባት ይላል ይሄ እንግዲህ ለውሻ የተደረገ እዝነት ጀነት አስገብቷታል
ለሰው ልጅ ደግሞ የሚደረግ እዝነት ምን ያህል ዋጋ ያስከፍላል ምን ያህል አጅር ያስገኛል የሚለውን ስናሰላው በጣም ትልቅ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እና في كل كبد رطب صدقه እያንዳንዱ እርጥብ ጉበት ያለው ላለው ነገር ሁሉ ምሰጠው መልካም ነገር ምታበላው ምታጠጣው የሰው ልጅም ሊሆን ይችላል እንስሳም ሊሆን ይችላል ሰደቃ ነው ብሏል ይሄንን ደግሞ ይበልጥ በረመዳን ይበልጥ ደግሞ የምናጠነክርበት ነው ይሄንን እንደውም ከግለሰብም አልፎ ልክ እንደ በተቋም ደረጃ እንዲሁ ደግሞ አንዳንድ አደረጃጆች ያሉ በዚህ በመልካም ስራ ላይ በመስጠት ላይ የተደራጁ አሉ ለምሳሌ ሴቶቻችን ቀድመው ማለት ነው ረመዳን ከመግባቱ በፊት ለ200 የሚሆኑ ጾመኞች ችግርተኞች መድረስ አለብን ከረመዳን በፊት ብለው ቀድሞ ተዘጋጅተው ዘይቱን አዘጋጅተው ዱቄቱን አዘጋጅተው ቅንጨውን ሱካሩን አዘጋጅተው አከፋፍለው በእነሱ በጀመሩት ደግሞ አንድ ወንድማችን ዶክተር አህመድ እስማኤልም እንደዚሁ ደግሞ አንድ መልካም ሰዎችን አግኝቶ እነሱም ደግሞ ለ100 ሰዎች ዘይት ሱካር አከፋፍለው አሁን ደግሞ በዘካ የሚሰጥ ብር አለ እሱ ተሰጥቶ ቀደም አሁን ያያችሁት የዘካተል ፍጥር አለ ዘካተል ፍጥር ማለት አንድ ሰው ለአንድ ሰው ከ3 ኪሎ አካባቢ የሚያወጣው ነው ቤት ውስጥ 3 ሰው ካለ 9 ኪሎ ያወጣል እንደዛ እየተባዛ አምጥቶ ለመስጂድ ይሰጣል እነዛ ደግሞ የመስጂድ ኮሚቴዎች ለድሆች የሚያከፋፍሉት ነው ይሄ መልካምነት በረመዳን ይጎላል እንጂ ሁሌም ያለ ነው ለማለት ነው በረመዳን በረከት ይገኛል ብለው የሚያምኑት የእምነቱ ተከታዮች እኛም በቆይታችን በዚህ ጾም ወቅት ቴምርና ሾርባ በብዛት ለምግብነት ይውላልና እንደው ሃይማኖታዊ እይታው ምንድነው ብለን ጠየቅን ሰለላሁ ዐለይሂ ወሰለም ረመዳን ውስጥ ብዙ መልካም ነገራቶች ይገኛል አጅሩን ያገኛሉ አጅር ማለት ሰዋብ ማለት ምንዳን ያገኛሉ ጥሩ ነገራቶችን ያገኛሉ ከመበሉት ነገር ከመጠጡት ነገር ውስጥም አጅር አለው ለሰው ልጅ ሲሰጡ ማለት ነው አጅር አለ ብሏል ሆኖም ረሱላችን አለይሂ ሰላቱ ወሰለም ይሄን ተምር እንድንበላ ያዘዙበት ይሄ ሾርባ ነገር ለስለስ የሚለው ነገር እኛ እንድንጠቀም ያዘዙበት ረሱላችን ትልቅ አዋቂ ናቸው የሰው አማኑ የሰው ሆድ ወይም አንጀት ማለት ነው ተርቦ በዋለው ቁጥር ደረቅ ነገር በበላ የማይረባ ነገር ከከባድ ነገራቶችን በበላ ከጨጓራ ጋር የማይስማማ ነገር ይሆናል ከዛ አንፃር ረሱላችን አለይሂ ሰላቱ ወሰለም ተምር እንድንበላ አዘዙ ይህን ለስለስ የሚለው ለስላሳ ነገሮች ሾርባ ነገራቶች የተለያየ ነገራቶችን አዘዙ ለምንድነው ከሆዱ ጋር እንደስማማ ሙስሊሙ ባዶ አንጀቱ ውሎ ማንኛውም ሰው በበላው ማለት ነው ማሻአላህ ኸይር ነው ግን ተምር ውስጥ ረሱላችን ያሉት ነገር አለ ትልቅ ጥቅም አለ ተምር ትልቅ ሙስሊሞች ዘንድ ትልቅ ነገር ናት ረሱላችን ምን አሉ ሰለላሁ ዐለይሂ ወሰለም በየጧቱ 7 ተምር 7 ፍሬውን ተምር በልቶ ከቤቱ የወጣ ሰው ድግምት አይነካውም ማለት ድግምት አስቸክፉ ነው ያው የጦንቃ የሚባል ነገር የማይረባው ነገር ጉድለት ነገር ምናምን እሱን አይነካም ማለት ለምን ነው ተምር ጥሩ ነገር ስለሆነ ማለት ነው ድጋሜው የአይን ጥራት ይሰጣል የአይን ጥራት እይታ ላይ ሰው ልጅ በጥሩ ሁኔታ እንዲያይ ማለት ነው ያደርጋል ብሏል ታላቁ የረመዳን ወር የዝነት ወር ነው በዚህ ወር ታዲያ መጠያየቅ መተሳሰብ ያለውና የሌለው እኩል ማፍጠር እንዲችል እንዲሁ ኢዱንም ቢሆን ያለመነጣጣል በጋራ ማክበር ከረሱል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተሰጡ ትእዛዛት መካከል ትልቁ በመሆኑ በብዙሃኑ ዘንድ ተግባራዊ ይሆናል በዓሉን በምን አይነት ሁኔታ መከበር አለበት ሌላኛው ጥያቄያችን ነው የማፍጠሪያው ዘካ የሚባል እዛ ውስጥ ብዙ ጥቅም ስላለው ረሱላችን አለይሂ ሰላቱ ወሰለም ዘካተል ፍጥር ከወንዶችም ከሴቶችም ከህፃናትም hatta በእኛ ዘመን ባሪያ የለም እንጂ ከባሪያም እንድሰጥ ረሱላችን አለይሂ ሰላቱ ወሰለም ያዘዙት ምክንያት ስለሆነ አሁን እኛ እንደ አካባቢያችን ገንዘብ ሰብስበን ማለት ነው ለሙስኪኖች ቶሎ እንድበቃው ዘንድ ቶሎ እንድደርስ ዘንድ 2 ኪሎ ግማሽ በሚሆነው ተመነን ለአንድ ሰው ማለት ነው በዛው ተመነን
ገንዘቡን አዋተን እህል ገዝተን የማከፋፈል ዙሪያ ላይ ነው ያለነው። አልহামዱሊላህ ይሄ ትልቅ ደረጃ ነው፣ ትልቅ ኒዕማ ነው። ምስኪኑ አብሮ እንዲውል በደስታው ማለት ነው። በአንድነት በደስታው ሀብታሙም ደሃውም በእኩልነት እንዲውል ረሱላችን ምን አሉ ሰለላሁ ዐለይሂ ወሰለም ዘካተል ፈጥርን ስጡ ጾማችሁ ላይ ጉድለት የተገኘውን ነገር ይሞላል ከዛም ለምስኪኖችም ማብቃቂያቸው ይሆናል ጠግቦ እንዲውሉበት ሁኔታ ይኖራል ብሎ ረሱላችን በተነገሩት መሰረት በመስገድም በመቆምም ቁርአን በመቅራትም ዳዕዋ በማድረግም ለምስኪኖች በመርዳትም ያሉ አሁንም ይሄ ኢድ ሲደርስም አይ ኬርን ወር አልቋል መልካም ስራ መስራበት ወር አልቋል ብሎ ማቆም የለባቸው በዛ ኢዱን ያከበሩ በዛ ኢዱ ቀን የመጣን ሰው ለችግርተኛ ጎረቤቶች ለተቸገረ ወንድም ሆኖ ሴት ማንኛው ጉበቱ እርጥብ የሆነ ማለት መብላት የሚፈልግ ማንንም ማለት ነው ታይንስሳው ማንንም ማለት ነው ጉበቱ እርጥብ ማለት ሁሉም ነው ወደ ምግብ ፍላጎት ያለው ሰው አካል ሁሉ ጉበቱ እርጥብ ነው የሚባለው ለዛ ያበሉ ማሳለፉ በጣም ደስታ ነው ኸይር ነው ይሄን ኸይር ሁሉም የሚሳተፉ ሰዎች ላይ ያደርገን ያደረሰን ጌታ ለሱ ምስጋና ይገባው ምድር ደርሶም ለመጪውም ለሁሉም የሚደርሱ ሰዎችም አላህ ያደርገን በዓሉን በተመለከተ ያው እስልምና የራሱ የሆነ ያስቀመጠው ህግ አለው በዛ መሰረት ነው የሚመራው ለምሳሌ አሁን ነገ ኢድ ነው ሲባል ቀድሞ ልክ መግሪብ ፀሐይ እንደጠለቀች ተክቢራ ይባላል በጀማዓ በህብረት አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ የሚለው እስከ ኢዱ ሰላት ማብቂያ ድረስ ይባላል ይሄ በዚህ ይጀመርና ማታ ላይ ደግሞ ጾሙ ይፈታል ከዛ በኋላ ጧት ላይ ስንነሳ አሁን ያለነው የረመዳን ፈጥር ስለሆነ ቀን ሙሉ ጾመን ስለምንውል ያንን ለመፍታት ጧት ኢድ ሰላት ከመውጣታችን በፊት ወይ ተምር ወይ ውሃ ያገኘነው በዛ አፍጥረን እንወጣለን ግን ስንወጣ ደግሞ ጥሩ ልብሶች ለምሳሌ አዲስ ልብስ ካለ አዲስ ልብስ ለብሰን ከሌለ ደግሞ ጥሩ የተሻለ ነው የሚለውን ልብስ ለብሰን ሽቶም ካለ ለወንዶች ሽቶ ተቀብተው አምረው ደምቀው እንዲወጡ እስልምና ያዛል ከዛ ደግሞ የኢድ ሰላት አለ እዛው ደግሞ የኢድ ሰላት ይሰገዳል በኢማሙ ማካይነት የኢድ ሰላት ከተሰገደ በኋላ ትልቁ ስራ ምንድነው የሚሆነው ዘመድ እርስ በርስ የመጠያየቅ ሁኔታ አለ ለምሳሌ አሁን ብዙ የተጣሉ ጎረቤቶች ሊኖሩ ይችላል ወንድም ከዘመድ የተጣላ ሊኖር ይችላል በዛን ሰዓት ነው ይበልጥ የሚታረቅበት እንዴት ኢድ ቀን ሆኖ እንዴት እሱን ዘግቼው እንዴት አኩርፌው ቆያለሁ ብሎ ራሱን ተነሳስቶ የሚሄድበት አለ የተቸገሩትንም እንጠይቅበት በጣም በደስታ እናሳልፍበት ወቅት ነውና ይሄ ደስታችን ግን ገደብ ሊኖረው ይገባል ለምሳሌ ሰው በዓል ነው ተብሎ ለምሳሌ አላህ በማይፈቅደው መንገድ መሆን የለበትም መጠጥ እንደ እስልምና አይቻልም በመጠጥ ማሳለፍ አይቻልም ሙዚቃዎችን ማድመጥ አይቻልም እንዲሁ ደግሞ አላህ በሚጠላው ነገር ላይ መዋልም አይቻልም ነብዩ ሰለላሁ ዐለይሂ ወሰለም በኢድ ቀን በበዓሉ ቀን አላህን ማመጽ ልክ አላህ ፊት ወንጀልን እንደመስራት ነው ብለው አስተምረውናል ስለዚህ በመናደርገው መልካም ነገሮችን ሁሉ አላህ በሚፈቅደውና ነብዩ በሚፈቅዱት መንገድ ማድረግ ነው ያለበት ልክ ኢድ በዓል እንደተከበረ በማግስቱ የሸዋል ጾም ይጾማል ይሸዋል ለሚጾመው ያለው ሃይማኖታዊ ፋይዳው ምንድነው የሚለው እንመልከት ረሱላችን ሰለላሁ ዐለይሂ ወሰለም من قالوا بحديثاቸው من صام رمضانا واتبع ستا من الشوال كانما صام الدهر او كما قال الرسول صلى الله عليه وسلم አንድ ሰው 30 ቀናቶችን ረመዳንን ጾሞ ከዛ በኋላ እቺን 6 ቀናቶችን ካስከተለ እንደ አመት የጾመ ነው የሚቆጠረው አሉ ይሄ 30 ቀናቶች ልክ እንደ 10 ወር ይቆጠሩና ያቺ 6 ቀን በስንት ቀን በሁለት ወር ተቆጠረና እንደ አንድ አመት የጾመ ይቆጠርለታል ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም ثم اتبع ستنا ያስከተለ ሰው ብለዋል የቻለ ሰው አስከተለው ኢዱን እንደፈታ በኢዱ ንጋታው
ሸዋል ይቀጥላል ካልቻለው ሸዋል ወር እስከሚያልቅ ድረስ ያለችውን መፈጸም አስፈላጊ ነው ማለት ነው ረሱላችን በተናገሩት መሰረት ማለት ነው ይሄ ነው እስልምናው ጥሩ ነው አልহামዱሊላህ በጥሩ ሁኔታ መስሩ ሰዎች አላህ ያደርገን الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ክብራትና ክብራን ተመልካቾቻችን እንዲሁም የኢድን በዓል በተለያየ ሁኔታ ላይ ያከበራችሁ ፕሮግራማችንን የምትከታተሉ ሁሉ በድጋሚ እንኳን ለ1445ኛው የኢድ በዓል በሰላም አደረሳችሁ ያልኩ በቦንጋ ከተማ ከሚገኙት ሁለት መስጂዶች መካከል የእምነቱ አባቶች ጋር የነበረን ቆይታ በመልካም ምኞትና በዱዓ የምንሰናበበት ይሆናል እናንተ ግን በያላችሁበት ኢዱን በደመቀ ሁኔታ እንድታከብሩ የአክብሮት ግብዣችን ነው ኢድ ሙባረክ ለሁሉም መላው እስልምና እምነት ተከታይ ዓለም ላይ ያለው ፀሐዩ ተፈራርቃ ላለችው ለሁሉ ማለት ነው እንኳን በሰላም አደረሳችሁ ላለው ቀጥሎም አካባቢው ሙስሊሙ እንደ ኢትዮጵያም ሆኖ እንደ አካባቢም እንደ ሀገርም እንደ ሰፈርም ሆኖ እንደ ቤተሰብም ሆኖ ሁሉም ሱብሃንአላህ ያላችሁት ሁሉ የአላህ ህዝነትና የአላህ ረህመት በእናንተ ላይ ይሁን ይላለው እንደ ወላጆችም ለፍቶም ተግቶም በእንደዚህ አይነት ሁኔታ ላይ ላበቁ ሁሉ ማለት ነው ሱብሃንአላህ ለዘመዶችም ለአካባቢም ለጀማዓውም ሁላችሁም በሰላም እንኳን አላህ አደረሳችሁ መልካም ኢድ ይሁንላችሁ ይላለው የመልካም ነገር ይሁን ለሁላችንም መስክን እንኳን አደረሳችሁ ማለት የሚፈልገው መላ የኢትዮጵያ ብቻ ሳይሆን በዓለም ላይ የሚገኙ ሙስሊሞችን እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እንዲሁም ደግሞ በተለይ የክልላችን ሙስሊም ነዋሪዎችም እንኳን አደረሳችሁ በዛ ላይ ደግሞ ዘመዶች ያለው አባት እናቶቼ ሀጅ ኑሩ ሳሊ አባሱራ ወንድሞቼ እንዳት በአጠቃላይ እንኳን ለዚህ በዓል በሰላም አደረሳችሁ በዓሉ የሰላም የፍቅር የደስታ እንዲሁ የመተዛዘን እርስ በርስ ደግሞ የመፈቃቀር እንዲሆንልን እመኛለሁ አመሰግናለሁ اغفر لنا ذنوبنا كله دقه وجله وأوله وآخره ولا توسره نسألك اللهم رضاك والجنة ونعوذ بك من سخطك والنار برحمتك نسألك اللهم علا من الجنة اللهم اجعل صيامنا صيام الصائمين واجعل قيامنا قيام القائمين وارفع درجاتنا إلى أعلى عليين اللهم ربنا لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا كربا إلا نفسته ولا عيبا إلا سترته اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم نبر على أهل القبور من المسلمين قبورهم ويسر للأحياء أمورهم واغفر لهم ذنوبهم ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل على محمد إن شاء الله الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا